አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ይህን እጅ ስራ ዲዛይኑን ቪዲዮ ለመስራት እንቀጥላለን። ቪዲዮን እየተከታተላችሁ መስራት ትችላላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቶኝ። አሁን ወደ ቪዲዮ እንሄዳለን ኢንሻአላህ። ቪዲዮውን ስንጀምር በመጀመሪያ 8 ሰንሰለት ያስፈልገናል። በመጀመሪያ 8 ሰንሰለት እንሰራለን። 1 2 3 4 5 6 7 8 ሰንሰለት ከሰራን በኋላ ሰንሰለቱን እናያይዘዋለን ማለት ነው። ከፈለግን በክብ ከፈለግን በሰንሰለት እንግዲህ ፍላጎት ነው። እዚጋችኛዋን ነገር ከፈለግን እጃችን ላይ ጠምጥመን በእጃችን በጠመጠምን ወይንም ሰንሰለት ከዛ በኋላ 3 ሰንሰለት እንሰራለን። አሁን ከቋጠርነው በኋላ ማለት ነው 3 ሰንሰለት እንሰራለን። ከዛ እዚህ ክቧ ውስጥ ደግሞ 5 ድርብ ክሮሼት እንሰራለን። ክቧ ውስጥ 5 ድርብ ክሮሼት እንሰራለን። 2 3 4 5 ድርብ ክሮሼት ሰራን። ከዚህ ከመጀመሪያው ሰንሰለት ጋር 6 መሆን አለበት። እሺ ከመጀመሪያው 1 2 3 4 5 6 ከመጀመሪያው ሰንሰለት ጋር 6 ከዛ ሳንጠልፍ እዚሁ እያለን እንዞርና ዞር ብለን መጀመሪያ ከሰራነው ከመጀመሪያው ሰንሰለት ጋር ወስደን እናያይዘዋለን። እንቋዘር እናረጋለን። ስናስራው እቺ ነገር እንዴት ወጣለች? 6 ድርብ ክሮሼት የሰራናትን ነገር አንድ ላይ እናስራታለን። በጀርባ በኩል ነው የምናስረው። ከዛ 3 ሰንሰል ሳይሆን 5 ሰንሰል እንሰራና አሁንም ሌላ 6 ድርብ ክሮሼት እንሰራለን። 6 ድርብ ክሮሼት 2 3 4